the old lady, huh? Oh, sweet Jesus! Okay, that's my bowling hand! Oh, God, that hurts! Oh, my God! Okay. Shit. ሰላም የፊልም ዞን ቤተሰቦች ዛሬ ምርጡ ለናንተ ያለን በ2024 የወጣውን ዘ ላስት ስታንድ ኦፍ ኤለን ኮል የተሰኘውን አስገራሚ ፊልም ይዤላችሁ ከተፍ ብያለሁ። ታዲያስ ሪቪው እንድናደርግላችሁ የምትፈልጉት ፊልም ካለ ኮሜንት ላሳውቁ። እኔ የትም ገብቻ አቀርብላችኋለሁ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ማድረግ እንዳይረሳ። ወደ ፊልማችን እንሂድ። ታሪካችን የሚጀምረው ኤለን ኮል በተባለች ኮስታራና እድሜዋ ገፋ ያለ አረጋዊት ሴት ነው። ኤለን ኮል ባጋጠማት የጤና ችግር ምክንያት ሳምባዋ በመድከሙ በኦክሲጅን ሲሊንደር ታግዛ ነው የምትኖረው። ነገር ግን ኦክሲጅን ገዝታ ከተቀበለች በኋላ ኦክሲጅን ሲሊንደሯን እየጎተተች 2 ሳጥን ቢራ ገዝታ ወደ ቤቷ ለመሄድ ትዘጋጃለች። በዚህ ወቅት በጥቂት እርምጃ ርቀት ላይ በሚገኝ አንድ ሱቅ ውስጥ አቤጌል የተባለችው ወጣት ቸኮሌትና የታሸገ ስጋ ስትሰርቅ በከተማው ፖሊስ ሼሪፍ ዊኒስተን እጅ ከፍንጅ ትያዛለች። ሼሪፍ ዊኒስተን ጣቢያ ሊወስዳት ሲል አቤጌል እንዲያዝንላት እያለቀሰች እያሳለፈች ያለችው መከራ ትነግረዋለች። አቢጌል በዋስ እንኳን የሚያስወጣት ምንም ረዳት እንደሌላትና በከባድ አደንዛዥ እጽ ሱስ ይማቅቅ የነበረ አባቷን በቅርቡ በመሞቱ ምንም አይነት ቤተሰብ፣ ገንዘብና መጠለያ እንደሌላት በምሬት ትናገራለች። ከዚህ ከተማ ጨርሶ ለመውጣት የሚያስፈልጋትን ምግብ ለማግኘት ስትል ነበር የሰረቀችው። ሼሪፍ ዊኒስተን በሁኔታው አዝኖ በቁጣ ይቅር ካላት በኋላ ምክትሉ ሄነሪን ወደ ምትፈልገው ከተማ ዳር እንዲያደርሳት ያዘዋል። Officer Dar, please escort Miss Cochran to the city limit. ሄነሪ እየሄዱ ያለ ሊያወራት ቢሞክርም አቤጌል ግን በዝምታ ትመልስለታለች። በመጨረሻም ሄነሪ ከከተማ መውጫ አንድ ማደያ አጠገብ አውርዷት ይሄዳል። አቤጌል ሌላ አውቶቡስ እየጠበቀች እያለ ካይልና ዱዊ የተባሉ 2 ኃላፊ አግዳሚውን የሚያስቸግሩ ወንዶች አይተዋት ሊተናኮሏት ይሞክራሉ። መሸኘት እንደሚፈልጉና ወደ መኪናቸው እንድትገባ ሲያስገድዷት አቤጌል እንደማትፈልግ ብትነግራቸውም ወንዶቹ ሊለቋት አልፈቀዱም። ይህንን የተመለከተችው ኤለን ወዲያውኑ ወደ እሷ ሄዳ እኔ እንዲሸኝሽ ከፈለሽ ወደ መኪና ግቢ ትላታለች። ወንዶቹ በአሮጊቷ ተናደው ሊያስፈራራትና አቤጌልን በኃይል ሊያስቆማት ሲሞክሩ ኤለን በእድሜዋ ሳትበገር በሰከንዶች ውስጥ ሁለቱንም ተዘረራቸዋለች። አቤጌል በእድሜ የገፋችው ኤለን ባሳየችው ድርጊትና ብቃት ተደንቃ ወደ መኪናው ትገባለች። መንገዳቸው ላይ ሳሉ አቤጌል እየሄደች ያለችው ሜክሲኮ ውስጥ ወደምትገኘው ማቹ ፒቹ ወደ ተባለው ቦታ እንደሆነ ለኤለን ስትነግራት ኤለን ግን ማቹ ፒቹ ያለው ሜክሲኮ ውስጥ ሳይሆን ፔሩ ውስጥ እንደሆነና ቦታ እንደተሳሳተች ትነግራታለች። የአቤጌልን ጭንቀት የተመለከተችው ኤለን ወጣቷን ልጅ ብቻዋን መተው አልፈለገችም። በዚህ ምክንያት ወደ ቤቷ ይዛት ለመሄድ ትወስናለች። የኤለን መኖሪያ ቤት አቅራቢያ እየተሰራ ካለው የኮንስትራክሽን ስራዎች በስተቀር አካባቢው ላይ ምንም አይነት ቤት አይታይም። እቤት እንደደረሱም ኤለን ምንም ሳትጨነቅ እንደ ቤቷ እንድታየውና እስከፈለገችው ጊዜ ድረስ መቆየት እንደምትችል ትነግራታለች። አቤጌል በዚህ ተደስታ እቃዎቿን ታስቀምጣለች። በዚያም ምሽት ከእራት በኋላ በሁለቱ መካከል ትልቅ ቅርርብ ይፈጠራል። ሁለቱም ስላሳለፉት ነገር መነጋገር ይጀምራሉ። በሚገርም ሁኔታና አጋጣሚ የኤለን ባል ከሞተ በኋላ አንድ ሰሞን የአቤጌል አባት በእርሻዋ ላይ ይረዳት እንደነበረ ኤለን አስታውሳ ትናገራለች። አቤጌልም ስለ አባቷ ሞት ሚስጥር ታወራታለች። አባቷ ወደ አደንዛዥ እጽ ሱስ የገባው ሪቻርድ ዱክ የተባለ ሀብታም አካባቢያቸው ላይ ትልቅ ግንባታ ለመስራት ብዙ ቤቶችን ሲያፈርስ በዛ ብስጭት አደንዛዥ እጽ ውስጥ ገብቶ አንድ ቀን ግን ማንም በማያውቀው ሁኔታ ሀብታሙ ሰውዬ ለስራ ባስቆፈረው ጉድጓድ ውስጥ ገብቶ ሞቶ መገኘቱን በሐዘን ትነግራታለች። አቤጌል በትንሿ ከተማ መሰላቸቷንና ዓለምን ማየት እንደምትፈልግ ስትናገር ኤለን ዓለምን ማየት ጥሩ ቢሆንም በመጨረሻ መጠለያ የሚሆን አስተማማኝ ቤት ማግኘት ግን አስፈላጊ ነው ስትል የእናትነት ምክሯን ትሰጣታለች። ኤለን ጨዋታውን ለማቃለል ሁለታችንም ተንከባካቢያችን ያጣን ምስኪን ሰዎች ነን በማለት አቤጌልን ለማሳቅ ትሞክራለች። በማግስቱ ጠዋት ሀብታሙና ጨካኙ ኢንቨስተሩ ሪቻርድ ዱክ ከረዳቱ ሚካኤል ጋር በቅንጡ መኪና ወደ ኤለን እርሻ ይመጣል። ዱክ በቦታው ላይ ትልቅ ዘመናዊ ሆቴል ለመገንባት ስለሚፈልግ ለኤለን ከፍተኛ ገንዘብ ሰጥቶ እርሻ ቦታዋን እንድትለቅለት ይጠይቃታል። ኤለን ግን ጉዳዩን ካዳመጠች በኋላ እስካለው ድረስ መሬቴን ለማንም አልሸጥም ስትል ቁርጥ ያለ መልስ ትመልስለታለች። ዱክ አሁንም በመቀጠል በምትኩ ከተማ ላይ ዘመናዊ ቤት ሰርቶ እንደሚሰጣት ቢነግራትም ኤለን ቦታው የባለቤቷ ማስታወሻ እንደሆነ ነግራው ከቤቷ እንዲወጣላት ትጠይቀዋለች። I don't want your money. And as long as I'm still breathing, it is not
for sale at any price. በቁጣ የተሞላው ዱክ ወደ መኪናው ተመልሶ ለረዳቱ ሚች ኤለንን ከዚህ መሬት ላይ አስወግዳት በማንኛውም መንገድ የሚል አስፈሪ ትዕዛዝ ይሰጣል። በዛን ምሽት ኤለን እነ ዱክ መጥተው ጥቃት ሊፈጽሙ ይችላሉ ብላ ስላሰበች ራሷን የምትከላከልበትን ነገር እያመቻቸች ነበር። አቢጌልንም ጠርታት የሆነ ነገር ቢፈጠር ራስሽን መከላከልና መጠበቅ አለብሽ ብላት አንዳንድ ነገሮችን ትሰጣታለች። አቢጌል ግራ የገባትን ቢሆን ቢላውን ትቀበላለች። እንደታሰበው የዱክ ታዛዥ አገልጋይ የሆኑ ካይልና ድዌ እኩለ ሌሊት ላይ ወደ ኤለን ቤት ይገባሉ። የቤቱ መብራት ጠፍቷል። ሁሉም ተኝተዋል። ካይልና ድዌ ዓለማቸው ድንገተኛ አደጋ አስመስለው ኤለንን መግደል ነበር። ድዌ ወደ ውስጥ ገብቶ ወደ ደረጃው ሊወጣ ሲል በሚገርም ሁኔታ ንቁዋ ኤለን ትነቃለች። ኤለን አደፍታ በመጠበቅ በከባድ የኦክሲጅን ሲሊንደር ድዌይንም መታ ራሱን እንዲስት ታደርገዋለች። አቢጌል ከእንቅልፏ ስትነቃ ድምጽ ወደ ሰማችበት ስትመጣ ከካይል ጋር ትገናኛለች። በሁለቱም መካከል ከባድ ፊልም ይፈጠራል። አቢጌል በድንጋጤ አቅራቢያ ከሚገኘው ቁም ሳጥን ውስጥ ሽጉጥ አውጥታ ካይልን ትከሻው ላይ ትመታዋለች። ሁለቱም ወንበዴዎች በደረሰባቸው ያልጠበቁት ጥቃት እግሬ አውጪኝ ብለው እየሮጡ መኪናቸው ውስጥ ይገባሉ። አቢጌል ባደረገችው ነገር ደንግጣ በእጇ ሰው የሞተ መስሏ ስታለቅስ ኤለን ጥፋቱን ሙሉ በሙሉ እሷ እንደምትወስድና ያደረገችውም ነገር ራሷን ለመከላከል እንደሆነ በመናገር አቢጌልን እንድትረጋጋ ታደርጋለች። ካይልና ድዌ ወዲያውኑ በፍርሃት ስሜት ለዱክ አገልጋይ ለሚች ደውለው የሆነውን ሁሉ ይነግሩታል። እሱም እንዴት ሁለት ሆናችሁ አንዲት አሮጊት ሴት ታቅታችኋለች ብሎ ይጮህባቸዋል። በማግስቱ ጠዋት ድዌ አቅጣጫ ለማስቀየር ማዲያ ውስጥ ተደበደብኩኝ ብሎ ፖሊሱ ሼሪፍን ይዞት ወደ ኤለን ቤት ይመጣል። ኤለን ሌሊት ላይ ስለተፈጠረው ነገር ለማውራት ስትሞክር ሼሪፍ ዊኒስተን ግን እንድታወራ ምንም እድል አልሰጣትም። እሱ ሆን ብሎ ዱክን ነፃ ለማውጣትና ጉዳዩን ኤለን ላይ ለመለጠፍ እየሞከረ ነበር። ማዲያ አካባቢ ሰዎችን ስትደበድብ የሚያሳይ በሴኩሪቲ ካሜራ የተቀረጸ ቪዲዮ እንዳለ ይነግራታል። በመቀጠልም ፖሊሶቹ ቤቷን ሲፈትሹ በጓሮ በኩል 12 የካናቢስ አደንዛዥ እጽ ተክሎችን ማግኘቱን ይነግራታል። ኤለን ለህመሜ ማስታገሻ ነው ብትልም ሼሪፍ የአካባቢው ህግ ከ4 ተክል በላይ መያዝ ወንጀል እንደሆነ ገልጾ ወደ ፖሊስ ጣቢያ እንድትሄድ ይነግራታል። ቤቷ በታጠቁ ሰዎች ቢደፈርም በሚያሳዝን ሁኔታ ወንጀለኛ ተደርጋ የተቆጠረችው ግን ኤለን ነች። ምክትል ፖሊስ ሄነሪ በሁኔታው ባይስማማም የሼሪፍን ትዕዛዝ ለማክበር ሲል ኤለንን ወደ ፖሊስ ጣቢያ ይዟት ሄዳል። ኤለን ስትታሰር አቢጌል ቤት ውስጥ ብቻዋን ትቀራለች። አቢጌል በፍርሃት ብቻዋን በደንብ የማታውቀው ቤት ውስጥ ተቀምጣለች። በአጋጣሚ ወደ ታች ክፍል ስትወርድ ግራውንድ ላይ አንድ ሚስጥራዊ ክፍል ታገኛለች። አቢጌል እየፈራች ወደ ክፍሉ ስትገባ በክፍሉ ውስጥ በርካታ የጦር መሳሪያዎች፣ ልዩ ልዩ ፓስፖርቶች እና ኤለን በወታደራዊ አልባሳት የተነሳቻቸውን የቆዩ ፎቶዎችን ታገኛለች። አቢጌል ኤለን ቀደም ሲል ወታደር ወይንም አደገኛ ሰው እንደነበረች ትረዳለች። በፖሊስ ጣቢያ ውስጥ ኤለን እነ ድዌ ምስኪኗን ሴት ላያጠቁ ሲሉ ራሷን ለመከላከል የወሰደችው እርምጃ መሆኑን ስታስረዳ ድዌ ከፖሊስ ጣቢያ ሊወጣ ሲል ኤለንን ቤቷን እንደሚያቃጥልባት ቀስ ብሎ ሲነግራት ኤለን በአፍንጫው መጎዳትና መሰበር ታሾፍበታለች። ፖሊሱ ሼሪፍ ነገሩን እስኪጣራ ድረስ እዚሁ ፖሊስ ጣቢያ ውስጥ መቆየት እንዳለባት ይነግራትና ወደ ማረፊያ ክፍሏ ስትሄድ ለፖሊሱ ለሼሪፍ ዊኒስተን ቤቷ አደጋ ላይ እንደሆነና እንዲጠበቅ እንዲያደርግ ትነግሯለች። ፖሊሱ ሼሪፍ ግን እሱ የእሷ ቤት ጠባቂ እንዳልሆነ በንዴት ይመልስላታል። በዚህ ምላሹ ኤለን ሼሪፍ ለዱክ እንደሚሰራ ታረጋግጣለች። ብዙም ሳይቆይ ካይልና ድዌ ነዳጅ ይዘው የኤለንን ቤት ለማቃጠል ይዘጋጃሉ። በፖሊስ ጣቢያ ውስጥ ሄነሪ ስለ ኤለን ተጨንቆ የኦክሲጅን ሲሊንደሯን ይዞ ወደ እስር ቤቱ ይሄዳል። ኤለን መሬት ላይ ወድቃ ያያታል። ሊረዳት ሲገባ ኤለን አታላው ሽጉጡን ቀምጣው እሱን እስር ቤት ውስጥ ትቆልፍበታለች። ስትወጣም ሌሎች ፖሊሶች ሊያጠቋት ቢሞክሩም ሁሉንም እንዳመጣጣቸው እየመለሰች መሬት ላይ ትዘርራቸዋለች። ከዛም ያለምንም ከልካይ ፊት ለፊቷ ካለው የፖሊስ መኪና ውስጥ ገብታ ወደ ቤቷ ትሄዳለች። ኤለን በፍጥነት ወደ ቤቷ ስትመለስ አቢጌልን አግኝታት የመኪና ቁልፍ በመስጠት ፖሊሶቹ ሳይመጡ እንድትሸሽ ትነግራታለች። አቢጌል ግን ኤለንን ጥላ መሄድ አልፈለገችም። ከጥቂት ደቂቃዎች በኋላ ፖሊሶች ወደ ኤለን ቤት ይመጣሉ። ከዛም ቤቱን ይወሩታል። ኤለን ሳትፈራ ወደ በረንዳው ትወጣለች። ሼሪፍ በከባድ ፖሊስ ጣቢያውን በመድፈር ወንጀል እንደምትፈለግና ወደ ጣቢያ በሰላም እንድትሄድ ሲጠይቃት ኤለን ያለምንም ፍርሃትና መተውሰደኝ ብላ ወደ ቤቷ ልትገባ ስትል ፖሊሱ ሼሪፍ በፍጥነት ተጠግቶ ሽጉጥ ሲደቅንባት ኤለን ቅጽበታዊ በሆነ እንቅስቃሴ ሽጉጡን ቀምታ ሼሪፍን መሬት ላይ ትጥለዋለች። ይህኔ ሼሪፍ ተናዶ ትልቅ የጦር መሳሪያዎች እንዲመጡና በርከት ያለ አባል እንዲመጣ ያዛል። ሄነሪ ግን ይህንን ማድረግ እንደማይችሉ ይነግረዋል።
ምክንያቱም ደግሞ ኤለን ምንም ከባድ መሳሪያ ስላልታጠቀች የበላይ አካላት ከባድ መሳሪያ እንደማይፈቅዱላቸውና እንደማይሰጧቸው ይነግረዋል። ሄነሪ ያላቸው አማራጭ በሰላም መፍታት እንዳለባቸው ነግሮት ያለምንም መሳሪያ ለማነጋገር ወደ ኤለን መኖሪያ ቤት ሄዳል። አቢጌል በሩን ስትከፍትለት ለመነጋገር እንደሚፈልግ ብቻ ነግሯት ወደ ውስጥ ይገባል። ሄነሪ ውስጥ እንደገባም ኤለን ምንም ሳይፈጠር በሰላም እጅ እንድትሰጥ ሲጠይቃት አቢጌል ከያዘችው ማስረጃ እውነታውን ታሳየዋለች። አቢጌል ቀደም ሲል አባቷ በአደንዛዥ እጽ ሱስ አብዶ ነበር ብላ ታስብ እንደነበር ገልጻ አሁን ግን የሰበሰበችው መረጃ እንደሚያሳየው በአካባቢው ያሉ ሌሎች እርሻዎች በሚስጥር መቃጠላቸውን፣ የከብቶቹ መሞትና ባለቤቶቹ ራሳቸውን ማጥፋታቸውን የሚያሳዩ ማስረጃዎችን ታሳየዋለች። ይህ ሁሉ ዱክ ሆን ብሎ ቦታውንና መሬታቸውን ለመቀማት ሲል ያደረገው ነገር እንደሆነ ትነግረዋለች። በዚህ ምክንያት አባቷን ጨምሮ ብዙ የገጠር ሰዎች ራሳቸውን እንዳጠፉና በተቀነባበረ ሴራ እንዲገደሉ መደረጉን ለሄነሪ ታስረዳዋለች። እናም አሁንም ዱክ እያደረገ ያለው ነገር ይህ እንደሆነና ፖሊሱ ሼሪፍም ከዱክ ጋር ግንኙነት እንዳለው ጨምራ ትነግረዋለች። በዚህ ጊዜ ሄነሪ ልቡ ተነክቶ ከነሱ ጋር ሆኖ እንደሚፋለማቸው ይነግራቸዋል። በውጭ በኩል ሚች እና የሱ ሰዎች የመጨረሻ እርምጃቸውን ለመውሰድ ወደ ቦታው ይመጣሉ። ከዚያም ቤቱ ውስጥ ያሉ ሁሉ በ3 ደቂቃ ውስጥ እጃቸውን ወደ ላይ አድርገው ከቤቱ እንዲወጡ ያስጠነቅቃሉ። ኤለን ሄነሪ እንዳይጎዳ ብላ መታው ራሱን እንዲስት ካደረገች በኋላ እሷና አቢጌል ሄነሪን ወደ ሚስጥራዊ ግራውንድ ክፍል ይዘውት ከገቡ በኋላ ኤለን ብቻዋን ለመፋለም ስትል አቢጌል ላይም ትቆልፍባታለች። በዚህ መሃል ፖሊሶቹ የኤለንን የነብር ንቅሳት በኤፍቢአይ ዳታቤዝ ውስጥ ሲያስገቡ አስደንጋጭ እውነት ይወጣል። ኤለን ቀደም ሲል ስዋርድ ሼልድ ወይንም ሰይፍና ጋሻ በሚል የኮድ ስም የምትታወቅ የቀድሞ የኬጂቢ የሩሲያ አደገኛ ወታደር እንደነበረች ይደርሱበታል። በሌላ በኩል ሚችና ሰራዊቱ ቤቱን ሰብረው በኃይል ለመግባት ወደ ቤቱ በተጠጉ ቁጥር ኤለን አስቀድማ ባስቀመጠቻቸው ወጥመዶች መረብ ውስጥ እየገቡ እየተጎዱ ነው። ድዊ የኤለንን የኢላማ መለማመጃ ሲያይ ይበልጥ ፍርሃት ውስጥ ይወድቃል። ምክንያቱም ሁሉም ኢላማዎች በትክክል ተመተዋል። ኤለን የመኪና ጎማቸው ላይ በመተኮስ እና ወታደሮቹ ወደ ወጥመዶቿ በመሳብ እያንዳንዳቸውን በአንዳንድ ጥይት ትጨርሳቸዋለች። በሚያሳዝን ሁኔታ በሌላኛው በር እነ ሚች በቀስታ ወደ ቤት ውስጥ ይገባሉ። ቀስ ብለውም ወደ ታች በመውረድ ሚስጥራዊውን ክፍል ያገኙታል። ክፍሉ ውስጥ ፖሊሱና አቢጌል በሩ እንዲከፈትላቸው እየታገሉ ነበር። ሚች እና ሰዎቹ በሩን ሰብረው ወደ ውስጥ ገብተው ፖሊሱ ሄነሪ ላይ ጥቃት መሰንዘር ይጀምራሉ። አቢጌል ያላትን ጉልበት ተጠቅማ በቤዝቦል ዱላ መታ ትጥለዋለች። ከላይ ዋና ክፍል ውስጥ ኤለን የመተንፈስ ችግር ገጥሟል። ወደ ኦክሲጅን ሲሊንደሯ ለመሄድ ስትሞክር ሚች ተኩሶ ያቆስላታል። ጥይት ያለቀባት ኤለን በሚች እጅ ውስጥ ትወድቃለች። ሚች የመጨረሻ ቃሏን ሲጠይቃት ኤለን በተረጋጋ መንፈስ የመጨረሻ ቃል ለእኔ ሳይሆን ለአንተ ነው የሚያስፈልግህ ብላ ትመልስለታለች። በዚሁ ቅጽበት ሄነሪ ደርሶ ሚች ላይ ሽጉጥ ይደቅንበታል። በስተመጨረሻም ሚችን ያስሩትና ማወጣጣት ይጀምራሉ። እውነቱን ሲገልጥ ዱክ ከሩሲያ ማፊያዎች በሚሊዮኖች ዕዳ አለበት። እስከ በጋ ድረስ ሆቴሉን ገንብቶ ካላስረከባቸው ዱክን እንደሚገድሉት ይነግራቸዋል። በዚህ ቅጽበት ኤለን የህመም ስሜት ይሰማታል። አቢጌል ለኤለን መድኃኒት ልታቀበላ ስትል ድንገት ከጠረጴዛው ላይ የወይን መክፈቻ ሚች እግር ስር ይወድቃል። ይህንን እንደ ጥሩ እድል ለመጠቀም ሚች ቀስ ብሎ ወደ ራሱ ይወስዷል። ኤለን ህመሙ ስላልተዋት ወደ ሌላ ክፍል ለማረፍ ከአቢጌል ጋር ትሄዳለች። በዚሁ ደቂቃ ሚች ቀስ ብሎ በወይን መክፈቻው የታሰረበትን ገመድ እየበጠሰ ነበር። ወዲያውኑ ገመዱን እንደበጠሰ ሄነሪን አንቆ በመያዝ መሳሪያ ይደቅንበታል። ከዛም ቤት ውስጥ እሳት ከለኮሰ በኋላ አብረው ሁሉም እንዲቃጠሉ በሩን ቆልፎባቸው ይወጣል። ኤለን አቢጌልና ሄነሪ በሚስጥራዊ የመሬት ስር ቦይ ሲያመልጡ ሚች ግን ቤት ውስጥ በእሳቱ ሞተዋል ብሎ ያስባል። በማግስቱ ጠዋት ኤለን ጫካ ውስጥ ወደ ተሸሸገው መኪና ወስዳቸው እንባ እየተናነቃት ታሪኳን ትነግራቸዋለች። የኬጂቢ ድርጅት ልጅነቷን እንደነጠቃትና ነገር ግን የቀድሞ ባለቤቷ ቤት ማለት ምን ማለት እንደሆነ እንዳስተማራት ገልጻ አሁን በቀል እንደምትፈልግ ትነግራቸዋለች። ከዛም ወደ አቢጌል አባት ተጎታች ቤት ሄደው ዱክ ከአካባቢው እርሻ መጥፋት ጋር የተያያዘበትን ፋይል አግኝተው ማስረጃዎችን ይመለከታሉ። ሄነሪ ይህንን ማስረጃ ለበላይ አካል እንደሚሰጥ ነግሯቸው ይወጣል። ከዚያም ሄነሪ ወደ ፖሊስ ጣቢያ ሄዶ የክልሉ ፖሊሶች እየመጡበት እንደሆነና አሁን ማምለጥ እንደማይችል ለሼሪፍ ዊንስተን ይነግረዋል። በዚሁ ደቂቃ ኤለንና አቢጌል የመጨረሻውን ጥቃትና በቀል ለመሰንዘር እየተዘጋጁ ነበር። በዚያ ምሽት ኤለን የዱክን ግቢ ማብራት በጥሳ ጠባቂዎቹ ላይ በስውር ጥቃት ማድረስ ትጀምራለች። የመሳሪያ ድምፅ ሰምቶ የተሸበረው ድዊ ዱክን ቁምሳጥን ውስጥ ይሸሽገዋል። በሌላ በኩል የዱክን ትልቅ የኮንስትራክሽን ፕሮጀክት ለማፈንዳት አቢጌል ወደ ቦታው ሄዳለች። በሚያሳዝኑ ሁኔታ ግን ቦምቦቹን እያዘጋጀች እያለ ካይል ያገኛትና በቀላሉ ያገታታል። ከዛም አባቷን እሱ እንደገደለው እየነገራት ሲፎክርባት አቢጌል በትልቅ ንዴት ኤለን በሰጠቻት ቢላዋ ካይልን ወግታ ትገለዋለች። በሌላ በኩል በግቢው ውስጥ ኤለን ሁሉንም ጨርሳ ወደ ዱክ ሄዳ መሳሪያውን ትቀበለዋለች። አሁን ለጊዜው እሷ የመጣችው ለዱክ ሳይሆን ቤቷን አይኗ እያየ ላቃጠለው ለሚች እንደሆነ ትነግረውና በሩን ትዘጋበታለች። ከዛም ፊቷን ወደ ሚች ታዞራለች። ሚች ቀስ ብሎ ከተጠጋት በኋላ ኤለን እንደ ወንዶቹ እጅ ለእጅ እንዲፋለማት ትነግረዋለች። ሚች ግን
ግን እሺ ብሏት ቀስ ብሎ ሊተኩስ ሲል ሄለን ወዲያውኑ እጁን መታው ታስቆመዋለች። በመጨረሻ ሚች መሳሪያውን ጥሎ እጅ ለእጅ ይፋለማታል። በሁለቱ መካከል ከፍተኛ ቡጥቡጥ ከተደረገ በኋላ በስተመጨረሻ ሄለን እሱ ራሱ በያዘው ቢላ ወቅታው ትገለዋለች። በመቀጠልም ሄለን ዱክን እየጎተተች ወደ ጫካው ተወስዷለች። ለአቢጌል ምልክት ስትሰጣት አቢጌል ይህንን የሚወደውን ስራውን በቦምብ ታፈነደዋለች። ዱክ ተስፋ በመቁረጥ ስሜት እየጮኸ ሳለ የሩሲያ አበዳሪዎቹ ይደርሳሉ። የሩሲያው አለቃ ለሄለን ትልቅ አክብሮት በመስጠት በሩሲያኛ ይናገራታል። ሄለን ዱክን እና ሰነዶቹን ለሩሲያዎቹ አሳልፋ ሰጥታ እሷ ትመለሳለች። በስተመጨረሻም ከአንድ ሳምንት በኋላ በጋዜጣ ላይ ዱክ ድንገት እንደጠፋ መረጃ ይወጣል። አሁን የከተማ ፖሊስ አዛዥ የሆነው ሄነሪ ነው። በስተመጨረሻ ሄነሪ ለሄለን መድኃኒት ያደርስላታል። አቢጌል እና ሄነሪ በፍቅር በተሞላበት ሁኔታ ከተሰነባበቱ በኋላ ሄለን እና ወጣቷ አቢጌል የአባቷን ተጎታች ቤት አዘጋጅተው ወደ ተመኙት ማቹ ፒቹ ጉዟቸውን ይጀምራሉ። ፊልሙ እዚህ ላይ ያበቃል። ውድ ተመልካቾቻችን ሪቪው እንድናደርግላችሁ የምትፈልጉት ፊልም ካለ ኮመንት ላይ ያሳውቁ። እኔ የትም ገብቼ አቀርብላችኋለሁ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ማድረግ እንዳይረሳ። በቀጣይ ፊልም እስከምንገናኝ መልካም ጊዜ